ሰላም ሰላም የተወደዳችሁ የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። እግዚአብሔር ስሙ ይባረክ። ዛሬ መልእክት ይዘን መጥተናል። እግዚአብሔር ስሙ እየተባረከ ይሁን። የመስቀሉና የትንሣኤውን ኃይል በሚል ዛሬ ይህንን እውነት ልናካፍል ወደ እናንተ መጥተናልና አጠር ያለ ጸሎት እንጸልያለን። ቅዱስ አባት ሆይ እናመሰግንሃለን። ክብር ሁሉ ለአንተ ይሁን። አባት ሆይ በኢየሱስ ስም ዛሬ ደግሞ የሰራህልን ስራ ለማስታወስ ያ የተሰራልን ነገር ደግሞ በዛ ውስጥ ለመኖር እግዚአብሔር ሆይ ይህንን እውነት ደግሞ ልታበራልን ስለወደድክ ስምህ ይባረክ። ክብር ሁሉ ለአንተ ይሁን። ለሰሚዎች ጸጋን ስጥ፣ ለእኛ ለባሪያዎችን ጸጋ ስጥ። ክብር ለአንተ ይሁን በኢየሱስ ስም አሜን። ክብር ለኢየሱስ ይሁን። ደግሜ እላለሁ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ክብር ለኢየሱስ ይሁን። ዛሬ የምንመለከተው ታላቅ ርዕስ የመስቀሉና የትንሣኤው ኃይል በሚል ነው የምናየው። ክብር ለኢየሱስ ይሁን። ይሄ መስቀሉ ያለ ትንሣኤ ምንም አይደለም። ትንሣኤ ደግሞ ያለ መስቀል አይቻልም። ስለዚህ ሁለቱም አንድ ሙሉ የድነት ምልክት ናቸው። መስቀሉ ትንሣኤ ነው ስንል ማለት ነው። ክብር ለኢየሱስ ይሁን። የሁለቱ የክርስትና መሰረት ናቸው። እነዚህ ሁለቱ የክርስትና መሰረት ናቸውና ዛሬ በደንብ አድርገን እግዚአብሔር እውነት ለመግለጥ ወደ እናንተ ፊት አለን። ክብር ለኢየሱስ ይሁን። ሃሌሉያ። የመስቀሉና የትንሣኤው ኃይል። ስለዚህ የመስቀሉ ኃይል በሚለው ወይዘሮ ጽዮን በመካከላችን አለች። እሷ የመስቀሉን ኃይል በሚል አጠር ያለ መልእክት ታቀርብላችኋለች። ከዛ በኋላ ደግሞ የትንሣኤውን ኃይል የሚለውን ደግሞ አገልጋይ ያፌት በኩር ልጃችን እሱ ደግሞ ይናገራል። መሀል ላይ ደግሞ እኔም ደግሞ እገባለሁ። ክብር ለኢየሱስ ይሁን። አሁን ቀጥታ ወደ ውድ ባለቤቴ ወደ እሷ እንገባለን። እግዚአብሔር የተባረከ ይሁን። አሜን። እግዚአብሔር የተመሰገነ ይሁን። አሜን። ድጋሚ እንላለሁ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን። አሜን። እግዚአብሔር ይመስገን። አሜን። ይህንን እድል ስለሰጠን እግዚአብሔርን እጅግ በጣም አድርገን እናመሰግናለን። አሜን። በእውነት ጌታ ኢየሱስ የሰራልን ስራ እንድናስታውስ በዚህ ቀን በፊታችኋለን እና የመስቀሉ ኃይል ምንድነው ለኛ ያደረገልን? ጌታ ኢየሱስ በመሰቀሉ ምንድነው ያገኘነው ብለን ስንል ሮሜ ምዕራፍ 3 ቁጥር 23 ላይ እንደዚህ ይላል እግዚአብሔር ቃል፣ ሁሉም ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል ይላል። ሁሉም ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል። ስለዚህ የመስቀሉ ኃይል አንዱ ያደረገልን ኃጢአታችን፣ ለዚህ ሁሉም ኃጢአትን ሰርቷል። ኃጢአትን ለሰራው ማንነታችን መፍትሄ ነው የሰጠን የመስቀሉ ኃይል። ስለዚህ የኃጢአትን መፍትሄ ይሄ የመስቀል ኃይል ሰጥቶናል። በሮሜ 5 ቁጥር 8 ላይ እንደዚህ ይላል፣ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና። ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ሃሌሉያ። እግዚአብሔር የተመሰገነ ይሁን። ገና ኃጢአተኞች ሳለን ክርስቶስ ኢየሱስ ስለኛ ሞቷል። ይሄ የመስቀሉ ስራ አንዱ የምናገኘው ለኃጢአታችን ክርስቶስ ኢየሱስ እንደሞተ መፍትሄ እንደሰጠ። ስለዚህ ይህንን መፍትሄ ያገኘነው በክርስቶስ ኢየሱስ በመስቀል ላይ ስራ ነው። እግዚአብሔር የተመሰገነ ይሁን። ሃሌሉያ። ሁለተኛው ደግሞ ምንድነው ያገኘነው በመስቀሉ ኃይል ብለን ስንል ሰይጣን የተሸነፈበት፣ ከሳሻችን ዲያብሎስ የተሸነፈበት ስፍራ ነው ይሄ የመስቀል ስፍራ። ስለዚህ ቆላስይስ ምዕራፍ 2 ቁጥር 15ን እናነባለን። የአለቆችንና የባለስልጣኖችን ማዕረግ በመግፈፍ
በመስቀሉ ድልን ነስቶ በአደባባይ እያዞረ እንዲታዩ አደረጋቸው። አሜን አሜን። አለቆችን ስልጣናትን ማዕረጋቸውን ገፎ ድል ነስቶ በአደባባይ እያዞረ እንዲታዩ አደረጋቸው። ክብር ለእግዚአብሔር ይሁን። አሜን። እግዚአብሔር የተመሰገነ ይሁን። ስለዚህ ሰይጣን ምን የሆነ ነው? የተሸነፈ ነው። አሜን። በዚህ በመስቀል ስራ ላይ ሰይጣን ምን ሆኗል? ተሸንፏል። አለቅነት፣ ስልጣናት፣ ኃይላት ሁሉ ተሸንፏል። ዛሬ የተሸነፈ ሰይጣን ሊያስፈራራን አይችልም። ምክንያቱም አሸናፊ የሆነ በመስቀል ላይ የሞተ የናዝሬቱ ኢየሱስ የኛ ጌታ ነው። አሜን። ስለዚህ በምንም አይነት ሁኔታ ውስጥ ያላችሁ ሰዎች ብትኖሩ በዚህ በተሸነፈ ሰይጣን እየተከሰሳችሁ እየተወቀሳችሁ የምትኖሩ ብትሆኑ ዛሬ መነሳት ይሆንላችሁ በጌታ በኢየሱስ ክርስቶስ። ምክንያቱም በመስቀሉ ላይ ኢየሱስ አሸንፎታል። ጌታ ያላሸነፈው ምንም አይነት ሰይጣን የለም። የሰይጣንን ኃይል በሙሉ ነው ያሸነፈው። ስለዚህ በጣም ልንደሰት ሐሴት ልናደርግ ይገባናል። ክብር ለእግዚአብሔር ይሁን። ሶስተኛው ደግሞ የእግዚአብሔርን ፍቅር በተግባር የተገለጠበት ነው። ሃሌሉያ። ይሄ የመስቀል ቦታ፣ ይሄ የመስቀል ኃይል ምንድነው? የእግዚአብሔር ፍቅር። የእግዚአብሔር ፍቅር በተግባር በንግግር ሳይሆን በተግባር የተገለጠበት። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደዚህ ይላል፣ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ሁሉ እንዲሁ ወዷል ይላል። ክብር ለእግዚአብሔር። እንዲሁ መውደዱ ምንም ነገር ሳናዋጣ መውደዱ የእግዚአብሔርን ፍቅር ያሳያል። ፍቅሩን ደግሞ ወርዶ በተግባር አድርጎ በተግባር ያሳያል። ይሄ በመስቀል ላይ የተሰራልን ስልጣን የተሰራልንን ኃይል በዚህ ማየት እንችላለን። እግዚአብሔር የተመሰገነ ይሁን። እኛን ብቻ አይደለም ዓለምን ሁሉ ነው። ዓለምን ሁሉ ለማዳን ነው ኢየሱስ ክርስቶስ በመስቀል ላይ የዋለው። ያ የመስቀሉ ኃይል ለኛ ብቻ ሳይሆን ለተቀበሉት በዓለም ላይ ሆነው ግን ያንን የመስቀል ኃይል ለተቀበሉት ለማዳን ነው። ምን ይላል? አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነውና። አሜን። የመስቀሉ ኃይል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነው። ስለዚህ በመስቀሉ ላይ ኢየሱስ ክርስቶስ ሲሰቀል ኃይሉን ተቀብለናል። ምን አድርገን? አምነን ተቀብለን። ስለዚህ ኢየሱስ በመስቀል ዕዳችንን ከፈለ። ምንም አይነት ዕዳ የለብንም። ኢየሱስ ክርስቶስ ያልከፈለልን ዕዳ የለም። ያልመታው አጋንንት የለም። ያላሸነፈው ሰይጣን የለም። እንደገና ደግሞ ያልከፈለልን ኃጢአት የለም። ሁሉንም ኃጢአት ኢየሱስ ክርስቶስ በመስቀል ላይ አሸንፏል። ዕዳችንን ከፍሎናል። ዛሬ ነፃ ሰዎች ነን። ከዕዳ ነፃ ሆነናል። ሰይጣን ሊኮንንን ሊከሰን አይችልም። ምክንያቱም ኃጢአታችን በክርስቶስ ኢየሱስ በመስቀል ስራ ተወግዶልናል። ክብር ለእግዚአብሔር ይሁን። ስለዚህ ኢየሱስ ክርስቶስ በመስቀል ዕዳችንን ከፍሎ እኛን ከዕዳ ነፃ አውጥቶናል። አሜን። የኃጢአት ባሪያዎች ነበርን፣ በኃጢአት ባርነት ስር ነበርን። አሁን ግን በክርስቶስ ኢየሱስ በመስቀል ስራ ከኃጢአት ባርነት ነፃ ወጥተናል። ክብር ለእግዚአብሔር ይሁን። ማዳኑን ያደረገ በመስቀል ስራ እኛን የዋጀ ፍቅሩን በተግባር የገለጠ ጌታ ለዘላለም የተባረከ ይሁን። አሜን። ይህንን ትንሣኤ ስናስብ የመስቀል ስራውንም እያሰብ አሜን፣ ስሙ ይባረክ። አሜን። ይህንን ዋጋ የከፈለልን ጌታ ለዘላለም የተባረከ ይሁን። ደግሞ እኛ እድለኞች ነን፣ በእውነት እድለኞች ነን። ይሄ የመስቀሉን ኃይል ልንቀበለው ልባችንን የከፈተልን እኛው ራሳችን ወደንና ፈቅደን ሳይሆን ራሱ በጸጋው ረድቶን እንድናስተውል ረድቶን እንድንረዳው ረድቶን እንድንቀበለው ረድቶን የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው። ኃይል ይሆንልናል፣ ኃይል ሆኖልናል። ክብር ለእግዚአብሔር ይሁን፣ ስሙ ይባረክ። አሜን። ዋው የሚገርም ነው የመስቀሉ ኃይል። ክብር ለኢየሱስ ይሁን። አሜን። ኢየሱስ ጌታ ነው። አሁን ደግሞ
እንደገና ደግሞ ወደ ትንሣኤው ኃይል እንሄዳለን። ክብር ለኢየሱስ ሲሆን አንደኛ ቆሮንቶስ ላይ የእግዚአብሔር ቃል እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ 15 ላይ ቁጥር 17 ላይ ያፌት እስኪ ያበባው። ክብር ለኢየሱስ ሲሆን ውድ ወንድሞችና እህቶች ዛሬ የምንነጋገረው ስለ ክርስትና መሰረት የሆነው ስለ ትንሣኤው። አሜን። ክርስቶስ ካልተነሳ እምነታችን ባዶ ነው ወገኖች። በዚህ በአንደኛ ቆሮንቶስ ምዕራፍ 15 ላይ እንደዚህ ይላል። ቁጥር ያፌት አንበው 17 ላይ ሙታን የማይነሱ ከሆነ ክርስቶስም አልተነሳም። ክርስቶስም ካልተነሳ እምነታችን ከንቱ ነው። ክርስቶስ ካልተነሳ እምነታችን ምንድን ነው? ከንቱ ነው፣ ወይም ደግሞ ምንድን ነው? ባዶ ነው። ስለዚህ ትንሣኤ የእምነታችን መሰረት ነው። ክብር ለኢየሱስ ሲሆን አሁን ደግሞ የትንሣኤውን ኃይል ደግሞ ከያፌት ጋር ደግሞ እናያለን። የትንሣኤን ኃይል ያመጣልን ውጤት ምንድን ነው የሚለው ደግሞ እናያለን። ክብር ለኢየሱስ ሲሆን ያፌት ከኔ ጋር ደግሞ ትንሣኤው ምን አመጣልን ወይም ደግሞ በህይወታችን ላይ ምን ያደርግልናል የሚለውን ነገር እናያለን። በመጀመሪያ የምናየው ትንሣኤ ድህነታችንን አረጋግጦልናል። አሜን። ለምን አንድ ነገር ሲገዛ ማረጋገጫ እንዳለው ሁሉ ጋራንቲ እንዳለው ሁሉ ይህም የኢየሱስን ትንሣኤ ለድህነታችን ማረጋገጫ ሆኖልናል ማለት ነው። በሮሜ ምዕራፍ 4 ቁጥር 25 ላይ ምን ይላል? እርሱ ስለ ኃጢአታችን እንዲሞት አልፎ ተሰጠ፣ እኛን ጻድቅ አድርጎ ለማቅረብ ከሞት ተነሳ ይላል። አሜን። ጻድቅ አረገን ሲል ምን ማለት ነው? ጻድቅ ማለት ንጹህ ማለት ነው። ወይም ደግሞ ጥፋት፣ ነቀፋ፣ ወንጀል የሌለበት ተብሎ በእግዚአብሔር ፊት የታወቀለት እና እግዚአብሔርም ደግሞ የተቀበለው ጻድቅ ማለት ነው። ስለዚህ ክርስቶስ ምን አድርጎናል? በመስቀሉ ኃይል፣ በትንሣኤው ኃይል አንድ ላይ ምን አድርጎናል? ጻድቃን አድርጎናል ማለት ነው። ስለዚህ መስቀሉ የኃጢአት ዋጋ ነበረ፣ ትንሣኤው ደግሞ እግዚአብሔር ተቀብሎታል የሚል ምልክት ነው ማለት ነው። ሁለተኛው ደግሞ የምናየው ሞትን አሸንፎልናል በትንሣኤው ኃይል። የትንሣኤው ኃይል ሞቱ እንዳልቀረ ጸጥ ብሎ በዛው እንዳልሄደ፣ ነገር ግን ተነስቶ በኃይል እንደሚገዛ ገዢነቱንም አሳይቶናል። ሞት ላይ ገዢ እንደሆነ፣ ሞት ላይ አሸናፊ እንደሆነ፣ ድልን ደግሞ እንደሰጠን አሳይቶናል። አንደኛ ቆሮንቶስ 15 ከ55-57 ምን ይላል? ሞት ሆይ መውጊያ የታለ? ሲኦል ሆይ ድል መንሳትህ የታለ? የሞት መውጊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጥን ለእግዚአብሔር ክብር ምስጋና ይሁን ይላል። ድል መንሳትን ለሚሰጠን፣ ድል ከተሸናፊ ቡድን አይደለም የሚመጣው፣ ከአሸናፊ ቡድን። ልክ እንደዛ ሁሉ ተሸናፊው ምን ሆናል? ሰይጣን ሆኗል ማለት ነው። አሸናፊ ደግሞ ኢየሱስ ብቻ ሳይሆን ከእሱ ጋር አንድ ላይ አሸናፊ አድርጎናል። ከዚህ ጋር ምን እናያለን? ሞትን አሸነፈልን፣ ፍርሃትን አስወገደልን፣ ድልን ደግሞ ሰጠን። ይሄ ነው የክርስትና ህይወት። ሞት ላይ የቀረ ህይወት አይደለም። የራሳችን በየቀኑ ስንሞት ከኢየሱስ ጋር አብረን ደግሞ እየተነሳ ነው። ለዚህ ነው እኛ የድል ሰዎች የሆን ነው። የተሸናፊነት አይደንቲቲ ሳይኖር ያለን፣ ነገር ግን የአሸናፊነት አይደንቲቲ ነው ያለን። ሶስተኛው ነገር ደግሞ የምናየው አዲስ ህይወትን ሰጥቶናል፣ ወይም ደግሞ የቀድሞ ህይወት አልፏል። ሮሜ ምዕራፍ 6 ቁጥር 4 ላይ ምን ይላል? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ህይወት እንድንመላለስ ይላል። በአዲስ ህይወት ወክ እንድናደርግ፣ በአዲስ ህይወት እንድንመላለስ። ይህን ነው ጌታ የሚፈልገው። በትንሣኤው ኃይል ሲያስነሳ ቁጭ ብለን እንድንቀመጥ አይደለም፣ ነገር ግን ይህንን አዲሱን ህይወት ኤክስፔሪየንስ እንድናደርገው፣ ዝም ብለን አለን ብለን እንድናጌጥበት ሳይሆን፣ ነገር ግን እንድንኖርበት፣ በዛ ነገር ላይ እንድንንቀሳቀስበት። ለዚህ ነው ኢየሱስ በትንሣኤው ኃይል ሲነሳ ይህንንም አብሮ ይሰጠን ማለት ነው። የመጨረሻው ደግሞ የሚያደርግልን ተስፋን ሰጠን፣ ወይም ደግሞ የዘላለም ህይወትን ሰጠን። አንደኛ ጴጥሮስ ምዕራፍ 1 ቁጥር 3-5 ምን ይላል? ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ለማይጠፋ እድፈት የሌለበት
ለማያልፍ ርስት ልክ ተስፋችን ምን አደረገው እውነተኛ እንደሆነ አረጋገጠልን። ዝም ብሎ እንደ በቲዮሪ የተቀመጠ ተስፋ እንዳልሆነ ነገር ግን ሞቶ ነበረ ብለን ምናወራለት ሳይሆን ነገር ግን ተነስቷል ብለን ተስፋ እንድናረገው እንዴ የዛኔ እኮ ኢየሱስ ተነስቷል ሞቶ አልቀረም እኮ ልክ እንደዚሁ ምን ማለት እንችላለን ነገሬ እኮ እንደዚህ ቁጭ ብሎ አይቀርም ነገሬ እኮ አላዛር እኮ እንደሞተ አይቀርም ለምን ለማርታ ምናላት ትንሳኤም ህይወትም እኔ ነኝ አላት ገና ሳይሞት በፊት እየተናገረ ነበር እኔ ነኝ ትንሳኤ አላት እኔ ነኝ ህይወት የሞተውን ማስነሳው እኔ የሚኖርበትም ምክንያት እኔ ነኝ አላት እና ስለዚህ ትንሳኤው ምን አደረገልን አዲስ ህይወትን ሰጠ የኃጢአትን ኃይል ሰበረልን ሶስተኛ ደግሞ አዲስ መንገድን ከፈተልን ስለዚህ ይሄ ሁሉ ኢየሱስ በትንሳኤው ኃይል በትንሳኤው ክብር ይሄንን ሁሉ አስታጥቆናል ከሞት በኋላ ላለ ህይወት ደግሞ እርግጠኛነትን ሰጥቶናል አሜን ከሞትም በኋላ መንግስተ ሰማያት አለ የምንለው ሞቶ ስለቀረ አይደለም ስለተሰቀለልን ብቻ አይደለም ነገር ግን ስለተነሳ ለምን መንግስተ ሰማያትን ስለወረደ በግሎሪፋይድ ቦዲው ምድር ላይ ስለተንቀሳቀሰ አሳይቶናል የሚመጣ ክብር እንዳለ ገና ወደፊት እንዳለ ይህንን ተስፋ የሰጠን በምንድነው በትንሳኤው ኃይል ነው ማለት ነው ጌታ ይባረክ አሜን ዋው የሚገርም ነው ክብር ለኢየሱስ ይሁን ከያፌት ሁለት ነገሮችን ብቻ ለጀመረ በዚህ በትንሳኤው ኃይል ይሄ ትንሳኤ ኃይል ምን አመጣልን ስንል ሌላው ደግሞ ከእግዚአብሔር ጋር ሰላምን አመጣልን የእግዚአብሔር ቃል ሮሜ ምዕራፍ 5 ላይ ቁጥር 1 ላይ እግዚአብሔር ቃል ሲናገር እንደዚህ ይላል በእምነት ከጸደቅን በኋላ ከእግዚአብሔር ጋር ሰላምን አለን ይላል ክብር ለኢየሱስ ይሁን ስለዚህ ይሄ የትንሳኤው ኃይል ደግሞ ሌላው ያመጣልን ደግሞ ከእግዚአብሔር ጋር ሰላም እግዚአብሔር ስሙ ይባረክ ይሄ ዋና ነገር ነው ክብር ለኢየሱስ ይሁን ከእግዚአብሔር ጋር አስታረቀን ግንኙነታችን መለሰው ማለት ነው ክብር ለኢየሱስ ይሁን ሌላው የትንሳኤውን ኃይል ያመጣልን መጨረሻው ደግሞ ወገኖች ኃይልን ሰጠን ወይም ደግሞ የትንሳኤውን ኃይልን ለዚህ ነው በፊልጵስዩስ ላይ ምዕራፍ 3 ቁጥር 10 ላይ ሐዋርያ ጳውሎስ እንደዚህ ያለ የትንሳኤውን ኃይልን አውቅ ዘንድ አለ ክብር ለኢየሱስ ይሁን የትንሳኤውን ኃይልን አውቅ ዘንድ ክብር ለኢየሱስ ይሁን ስለዚህ ትንሳኤ ምን አመጣልን ካልን መንፈሳዊ ኃይልን አሜን መንፈሳዊ ምንን ኃይልን ክብር ለኢየሱስ ይሁን ለድል የሚያስችል ጸጋ ማለት ነው አሜን ኢየሱስ ጌታ ነው የሚገርም ነው ድካምን የምናሸንፍበት ኃይል አለን ማለት ነው ድካማችን የምናሸንፍበትን ኃይል አለን ክብር ለኢየሱስ ይሁን ዛሬ ለደከማችሁ ሰዎች መጸለይ ደከመኝ ማንበብ ደከመኝ ማገልገል ደከመኝ መንፈሳዊ ነገሮችን ማካሄድ ደከመኝ ለምትሉ ዛሬ ይሄ ኃይል በኢየሱስ በእናንተ ላይ አለ አሜን ይሄ ድካምን የሚያሸንፍ ኃይል በእኔና በእናንተ ውስጥ አለ ክብር ለኢየሱስ ይሁን አሜን ዛሬም ይሄንን ነው ወገኖች የመስቀሉና የትንሳኤውን ኃይል ልንነግራችሁ ነው ወደ እናንተ መጣል ክብር ለኢየሱስ ይሁን አያችሁ የመስቀሉ ኃይል ያመጣልን አየን በእህታችን ጽዮን እንደገና ደግሞ በትንሳኤው ኃይል ደግሞ የሆነልን ነገር ደግሞ የመጣልን ነገር ደግሞ በአገልጋይ ያፌት ደግሞ አየን ክብር ለኢየሱስ ይሁን አሜን እነዚህ ነገሮች ድነትን አመጣልን እንደገና ደግሞ ጸደቀን እንደገና ደግሞ ድል አመጣልን እንደገና ደግሞ አዲስ ህይወትን ሰጠን እንደገና ደግሞ ተስፋ የዘላለም ህይወትን ተስፋ እንደገና ደግሞ ሰላምን ሌላው ደግሞ ኃይልን ሰጠን የትንሳኤው ኃይል ውጤት ክብር ለኢየሱስ ይሁን ሃሌሉያ ስለዚህ ዛሬ መልእክታችን ይሄ ነው የመስቀሉና የትንሳኤው ኃይል ሚስጥሩ ይሄ ነው ክብር ለኢየሱስ ይሁን ወገኖቼ በዚህ መልእክት ብዙዎቻችሁ እንደተባረካችሁ አምናለሁ ነገር ግን በመጨረሻ አንድ ነገር ግን መናገር ፈልጋለሁ በሉቃስ ወንጌል ላይ ምዕራፍ 2 ላይ ከ40 እስከ 52 ላይ እናንተ ገብታችሁ አንብቡት ይሄ ክፍል የሚናገረው በአመት አንድ ጊዜ ግን ከናዝሬት ወደ ኢየሩሳሌም ለበዓል የሚሄዱበት ጊዜና ወቅት ነበር ይሄ የፋሲካ በዓል ይባላል ከናዝሬት ወደ ኢየሩሳሌም ለመድረስ 120 ሜትር ያክል ተጉዘው ነው የሚሄዱት
ስለዚህ ይሄንን በዓል አክብረው ለመመለስ ቢያንስ 2 ሳምንት ይፈጃል። በዛ መሃል ላይ ሌሎች በዓላትም ስላለ ስለዚህ ማርያምና ዮሴፍና ኢየሱስ የ12 ዓመት ኢየሱስ የነበረው አብሮ በዛ በዓል ላይ በነበሩ ሰዓት በዓሉን ጨርሰው ወደ ናዝሬት ሲመለሱ ይላል መጽሐፍ ቅዱስ ኢየሱስ ክርስቶስ ከዘመዶቻቸው ጋር አብረዋቸው ከነበሩ ሰዎች ጋር ያለ መስሏቸው ይላል። ያለ መስሏቸው ናዝሬት ከደረሱ በኋላ ግን ሲያዩ ኢየሱስ ግን በመካከላቸው የለም። አይገርም? ምንድነው ግን ኢየሱስን ያስረሳቸው? ዮሴፍና ማርያም ምንድነው ያስረሳቸው? በዛ በፋሲካ በዓል ላይ ኢየሱስን ያስረሳቸው ምንድነው? ኢየሱስን ያስረሳቸው? ወይ በዛ በነበረው የበዓሉ ድባብ በዛ ውስጥ ተውጠው ይሆን? ወይ በዛ በነበረው የበዓሉ ድባብ ውስጥ ሆነው ይሆን? እሱን እያሰላሰሉት ይሆን? እሱን እያሰቡ እያወጡ እያወረዱ ይሆን ኢየሱስን የረሱት? አይገርም? ከዛ በኋላ ከናዝሬት ተመልሰው ወደ ኢየሩሳሌም የስንት ቀን? የ3 ቀን ያክል ፈልገው ይላል መጽሐፍ ቅዱስ። ዛሬ በስተመጨረሻ ለመከራችሁ የምፈልገው ይሄ ነው ወገኖቼ። ይህንን የፋሲካ በዓል ስናከብር ከሞት የተነሳውን የሞተውን ከሞት የተነሳውን ለእኔና ለእናንተ በዚህ በዓል ምክንያት እንዳንረሳው በሚበላ በሚጠጣ በሚሆኑ ነገሮች የሞተልን የተነሳልን ኢየሱስን እንዳንረሳው እንደ ማርያምና እንደ ዮሴፍ በፋሲካ በዓል ላይ ነው የረሱት። ስለዚህ እችኛው መልእክትን ላስተላልፍ ብዬ ነው። ስለዚህ ኢየሱስን እንዳንረሳ እግዚአብሔር ይባርካቸው። እግዚአብሔር ዘመናችሁን ይባርክ። እንጸልይላቸው። ቤቢት ጸልይላቸው። እስኪያች ክብር ለኢየሱስ ይሁን። ሃሌሉያ ቴንክ ዩ ጂሰስ። እግዚአብሔር አምላክና አባቴ በጌታ በኢየሱስ ክርስቶስ እጅግ አድርገን እናመሰግናለን። አሜን። ስለነበረን መልካም ጊዜ ክብር ለአንተ ይሁን። አሜን። የረዳህን እግዚአብሔር መንፈስ እናመሰግናለን። አሜን። ጌታ ኢየሱስ ሆይ እናመሰግናለን። በመስቀል ላይ ነፍስህን አሳልፈ ለእኛ ስለሰጠ ይህንን የሰማናቸውን ድሎች ሁሉ ስላቀዳጀን እናመሰግናለን። እግዚአብሔር አባት ሆይ ልጅን አንድያ ልጅን ሳትሰስት ለኛ በመስቀል ላይ ስላዋልከው እናመሰግናለን። ክብር ላንተ ይሁን። በእውነት ይሄ የትንሣኤ በዓል እግዚአብሔር ከመብል ከመጠጥ ያለፈ አንተን የምናስታውስበት እነሆ እንደሰማነው ቃል ጌታ አንተን የማንረሳበት ግርግሩን ስናስብ የሆነልንን ነገር የምድሩን ነገር ስናስብ አንተን እንዳንረሳ በኢየሱስ ክርስቶስ ማስተዋል እንድትሰጠን እንጸልያለን። ዛሬ ብቻ አይደለም ጌታ ሆይ ሁልጊዜ ፋሲካ ነው፣ ሁልጊዜ ትንሣኤ ነው። በኢየሱስ ክርስቶስ በየዕለት ኑሯችን ይህንን እንድናስብ እንድትረዳ በኢየሱስ ክርስቶስ እንጸልያለን። ጌታ ሆይ ለወገኖቼ አቅም እንድትሆናቸው ጸጋህን እንድታበዛላቸው በኢየሱስም ሁልጊዜ አንተን ማሰብ እንዲሆንላቸው በኢየሱስ ስም ጸልያለሁ። ጌታ ሆይ የማትረሳውን አንተ ዋጋ የከፈልክልን አንተ በህይወት እንድንኖር የፈቀድክልን አንተ ስልጣንን የሰጠን አንተ ጠላታችንን የቀጠቀጥክ አንተ ከኃጢአት ነፃ ያወጣህንን አንተ ከበሽታ የፈወስከንን አንተ ሁል ጊዜ ማሰብ ይሆንልን። ሁል ጊዜ ከአንተ ጋር መዋል ማደር ይሆንልን። ከአንተ ጋር መጣበቅ ይሆንልን። ስለዚህ ስለሰራሃቸው ስራዎች ሁል ጊዜ አንተ ማመስገን ይሆንልን። ጌታ ሆይ እናመሰግናለን። የተደረገልን ብዙ ነው። ሰይጣን ውሸታም ነው። ሰይጣን ውሸታም ነው። ምንም እንዳልተደረገለት ሰው አንሆንም። ብዙ ተደርጎልናል። የመስቀል ስራው አይቀልብንም። በእውነት እናመሰግናለን። ጌታ ሆይ ክብር ላንተ ይሁን። አድርገልናልና ለዘላለም እናመሰግናለን። ከፍ ከፍ በል። ካፋችን ምስጋና ብቻ ይውጣ። እግዚአብሔር ካፋችን ምስጋና ብቻ ይውጣ። ስለተደረገልን ለዘላለም እናመሰግናለን። ከፍ ከፍ በል። ስለሰማን ተባረክ። ስለረዳህን ተባረክ። አቅም ጉልበት ስለሆንከን ተባረክ። በኢየሱስ ስም ቀርቶ ያለውን ጊዜያችን ዘመናችንን ሁሉ ለታመነው እጅ አደራ አሳልፈን ሰጠን። ክብር ለስም ይሁን በጌታ በኢየሱስ ስም አሜን። አሜን። እግዚአብሔር ይባርካችሁ ወገኖቼ። መስቀል ሞት ነው። መስቀል መከራ ሊሆን ይችላል። ትንሣኤ ግን ድል ነው።
ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። በኢየሱስ ክርስቶስ ስም ትንሣኤ ይሆንላችኋል። በህይወታችሁ፣ በኑሯችሁ፣ በቢዝነሳችሁ፣ በማንኛውንም የህይወታችሁ አቅጣጫ በኢየሱስ ስም ትንሣኤ እንዲሆንላችሁ ጸልያለሁ። በኢየሱስ ስም መከራችሁ እንዲያበቃ ጸልያለሁ። በኢየሱስ ስም መከራችሁ እንዲያበቃ ጸልያለሁ። በኢየሱስ ስም ጭንቀታችሁ እንዲያበቃ ጸልያለሁ። በብዙ አይነት እስራት ላላችሁ ጸልያለሁ። ከዚህ ከትንሣኤው ኃይል የተነሳ በኢየሱስ ስም ማንኛውንም እስራት ከህይወታችሁ ላይ የተወገደ እንዲሆን ጸልያለሁ። በውስጥም በውጭም ተጽዕኖ ውስጥ ያላችሁ በጌታ በኢየሱስም ይሄ ተጽዕኖ ከላያችሁ ላይ ይሰበር። ስኬት ነው ያጣችሁ፣ እድገት ነው ያጣችሁ፣ ለውጥ ነው ያጣችሁ። በኢየሱስም የትንሣኤው ኃይል ለውጥን እንዲሰጣችሁ ጸልያለሁ። በኢየሱስም የትንሣኤው ኃይል ፍሬያማ እንዲያደርጋችሁ ጸልያለሁ። በኢየሱስም የትንሣኤው ኃይል የተዘጋውን በር እንዲከፍትላችሁ ጸልያለሁ። ዛሬ በብዙ አይነት ጥያቄ ውስጥ ላላችሁ በጌታ በኢየሱስ ክርስቶስ ስም ጥያቄያችሁ ይመለስ። በኢየሱስ ስም ጥያቄያችሁ ይመለስ። የታመማችሁ ተፈወሱ፣ ያዘናችሁ ተጽናኑ። በኢየሱስ ስም ሐዘናችሁ ወደ ደስታ ይቀየር። በኢየሱስ በባዶነት ውስጥ ያላችሁ ሙላት በህይወታችሁ ላይ እንዲሆን ጸልያለሁ። በኢየሱስ ስም እንዲሆን ጸልያለሁ። እግዚአብሔር ሆይ በስተመጨረሻ ይህን ቃል እናገር። ዛሬ በክርስቶስ ኢየሱስ ላልዳናችሁ ሰዎች ለእናንተ ጸልያለሁ። ወገኖች ፓስተር እኔ በእንደዚህ አይነት ውስጥ ነኝ ለምትሉ፣ በጨለማ ውስጥ ላላችሁ፣ በአጋንንትና በኃጢአት እስራት ውስጥ ላላችሁ ዛሬ ኢየሱስ ክርስቶስ ለእናንተ ነው የሞተው። እሱ ኃጢአትን እንጂ ኃጢአተኛውን ሰው ይወዳል። ዛሬ እናንተን ይወዳችኋል። ዛሬ በብዙ አይነት እስራት ውስጥ ላላችሁ፣ በብዙ አይነት ጨለማ ውስጥ ላላችሁ፣ የህይወት ትርጉም ለጠፋባችሁ ወገኖቼ የመዳን ቀን አሁን ነው ይላል መጽሐፍ ቅዱስ። ነገ የእናንተ አይደለም። ዛሬ የምትሰሙ በክርስቶስ ኢየሱስ ያልዳናችሁ ለእናንተ ዛሬ ይሄ ለእናንተ ትልቅ መልእክት ነው። ኑ ወደሱ እናንተ ደካሞች፣ ሸክም የከበደባችሁ ወደ እኔ ኑ፣ እኔ ማሳርፋችኋለሁ ይላል ጌታ። ስለዚህ ኑ ወደሱ፣ እሱ ያሳርፋችኋል። እግዚአብሔር ይባርካችሁ። ተባረኩ በኢየሱስ ስም። አሜን፣ አሜን፣ አሜን። እግዚአብሔር ይባርካችሁ። መልካም በዓል ይሆንላችሁ።